በሳውዝ አፍሪካ ልጆቻቸውን፣ አባቶቻቸውን፣ ወንድሞቻቸውን፣ ባላቸውን ያጡ ያልፍልናል ብለን ተሻግረን ሄደን በልቶናል፣ ሬሳ አድርጎናል። ሳውዝ አፍሪካ በልቶናል። አዎ ብዙ አገልጋይ ገብቶበታል፣ ብዙ ነብይ ገብቶበታል። እኔ ሳቅ ነብዩ ኤልሳ ባለበት ሞትና ጭንገፋ ይቆማል። ነብይ በገባበት ሞት ይቆማል። ነገር ግን ሞት በዛ። በማታ ነበረ ግድያው፣ አሁን በአደባባይ በገበያ ወንድሞቻችን ተደፉ። እግዚአብሔር ሆይ የሟቹን ሞት አትወድም፣ የሟቹን ሞት አትወድም፣ የሟቹን ሞት አትወድም። እናት መሬት ሸጣ ልካለች፣ ገና የመሬቱን ዕዳ አልከፈለችም። እናት በዕዳ ልካለች፣ አባት በዕዳ ልኳል፣ ገና ዕዳ አልተከፈለም። የልጁ ሬሳ ግን ተመልሷል። ልጁ በእግር ሄዶ በሳጥን መጥቷል። ሻንጣውን በጫነበት መኪና ራሱ ተጭኖ መጥቷል። ሻንጣውን ጭኖ በሄደበት መኪና ራሱ በሳጥን ታሽጎ መጥቷል። አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? ማን ነው በደል የበደለው? እግዚአብሔር። ማን ነው በደል የበደለው? ማን ነው ኃጢአትን የሰራው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው የሁሉ ትውልድ እያለቀ ያለው? የማግፍ ነው እግዚአብሔር